ሁላችንም እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ሰላም አባ ብርሃኑ ሙሉጌታ የዚሁ ቤተክርስቲያን አስተዳዳሪ፣ የተከበራችሁ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራነ ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አደራችሁ? በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን እድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነትና የቅዱሳን መላእክት ፈጣን ተራዳይነትና ጠባቂነት አይለየን። በመካከላችን እየገባ የሚፈታተንንን ጥንተ ጠላታችን ዲያብሎስን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ መስቀሉ ራሱን ቀጥቅጦ ከእግራችን በታች ይጣልልን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ለወይኔ ያላደረግኩለት ምንድን ነው? ትንቢተ ኢሳይያስ ምዕራፍ 5 ቁጥር 4። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ለወይኔ ያላደረግኩለት ምንድን ነው? ትንቢተ ኢሳይያስ ምዕራፍ 5 ቁጥር 4 ላይ ይህ ኃይለ ቃል ተመዝግቦ እናገኘዋለን። ዛሬ ይህን ርዕስ የመረጥንበት ምክንያታችን በቤተ ክርስቲያናችን ስርዓት መሰረት የዛሬው ሰንበት በወይን የተመሰለውን ምሳሌ አስመልክቶ የሚነገርበት ነው። ራሱ የመዝሙሩ ርዕስ እንደ አባታችን እንደ ቅዱስ ያሬድ ባህል ጸገየ ወይን ነው የሚባለው። ጸገየ ወይን ነው የሚባለው። ወይን አበበ ማለት ነው። እንዲህ እያለ ዘምሯል ቅዱስ ያሬድ። ጸገየ ወይን ወፈረየ ሮማን ወፈረዩ ኩሉ እጽወ ገዳም ነው ያለው። ወይን አበበ ሮማንም አፈራ፣ የዱር እጽዋቶች ወይም አበቦች ሁሉ አፈሩ እያለ ዘምሯል። ከዚህ የተነሳ የመዝሙሩ ርዕስ ጸገየ ወይን ተብሏል። ወይን አበበ ተብሏል። ይህም ብቻ አይደለም። ራሱ የዕለቱ ምስባክ ይህንኑ ያመለክታል። ቅዱስ ያሬድ ከዘመረው መዝሙር የተወሰደ ነው። እሱ ደግሞ በመዝሙር 79 ቁጥር 8 ላይ ቅዱስ ዳዊት የዘመረው ነው። አጸደ ወይን አፍለስከ እምግብፅ ይላል። ሰደድከ አሕዛበ ወተከልከ ኪሃ ወፄከ ፍኖተ ቅድሜሃ እያለ ዘምሯል። ከግብፅ የወይን ግንድ አፈለስክ ወይም አመጣ፣ አሕዛብን አባረርክ፣ አሳደርክ፣ እርሷንም ተከልክ፣ በፊቷም መንገድን ወይም ስፍራን ጠረክ፣ አዘጋጀ እያለ ዘምሯል ቅዱስ ዳዊት አባታችን። እስራኤልን ከግብፅ አወጣህ ነው። ከወይን ግንድ ማን ነው? ከግብፅ የወይን ግንድ አመጣህ ማለት እስራኤልን ከግብፅ አወጣህ ማለት ነው። በለስ ወይም ወይን ተብለው በዚህ ተመስለው የሚነገሩ እስራኤላውያን ናቸው። በለስ ዘይቤ ቤተ እስራኤል እሙንቱ እንደሚል ማለት ነው። በምሳሌ ነው ያስቀመጠው። አሕዛብን ከሀገራቸው አስወጣ፣
አባረርክ፣ በታነጸ ግንባቸው እስራኤልን ምድረ ርስትን ከነዓንን አወረስካቸው፣ የዛሬቱን ኢየሩሳሌምን ሰጣቸው ወይም በዚያ ተከልካቸው ማለት ነው። በፊቷ መንገዷን ጠረክ ማለት ቀን በደመና ሌሊት በብርሃን አምድ እየመራ ሲዋጉ አሕዛብን እየመታ መንገዳቸውን አቀናህላቸው ማለት ነው። ጠላቶቻቸውን አስወገድክላቸው ማለት ነው። ቅዱስ ያሬድ የዘመረው ወይና አስመልክቶ ነው። ቅዱስ ዳዊት የዘመረው መዝሙር ወይና አስመልክቶ ነው። ይህም ብቻ አይደለም። የዕለቱ የቅዱስ ወንጌል ክፍልም ይህንኑ ስለ ወይን ነው የሚያወጣው። በማቴዎስ ወንጌል ምዕራፍ 21 ቁጥር 33 እስከ ፍጻሜ ምዕራፍ ነው የተነበበው እንዲነበብ የታዘዘው። ይህንንም ስናይ ሌላ ምሳሌ ስሙ ብሎ ጀመረ ይላል አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። የወይን አትክልት የተከለ ባለቤት ሰው ነበረ ብሎ ነው የሚጀምረው። የወይን አትክልት የተከለ ባለቤት ሰው ነበረ። ምን የተከለ? የወይን አትክልት። እንግዲህ አስቡት፣ የቅዱስ ያሬድ መዝሙር፣ የቅዱስ ዳዊት ምስባክ፣ የዕለቱ የቅዱስ ወንጌል ክፍል ወይንን አስመልክቶ እኛም ነቢዩ ኢሳይያስ ከተናገረው የትንቢት ቃል በዚህ ተነስተን ለመማር መርጠናል ማለት ነው። ለወይኔ ያላደረኩለት ምንድን ነው? ርዕሳችን ነው። እግዚአብሔር አምላካችን በነገር ሁሉ ማስተዋልን ይስጠን። በዚህ ትምህርታችን ውስጥ መጀመሪያ ነቢዩ ኢሳይያስ በትንቢት የተናገረውን እናነሳለን። ከዚያም አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በወይን አትክልት መስሎ ያስተማረውን ትምህርት እናያለን። አብረን ነው እየፈታን የምንሄደው። ከዚህ ሁሉ ጋር ቅዱስ ዳዊትም የሰበከውን ምስባክ የዘመረውን መዝሙር በዕለቱ የተሰበከውን ምስባክ እያነሳን እንማራለን ማለት ነው። በመጀመሪያ ነቢዩ ኢሳይያስ ከተናገረው የትንቢት ክፍል መለስ ብለን እናንሳና እንመልከት። እንዲህ ብሎ አምጥቷል። ትንቢተ ኢሳይያስ ምዕራፍ 5 ቁጥር 1 ጀምሮ አሁን አለ ስለ ወዳጄና ስለ ወይን ቦታው ለወዳጄ ቅኔ እቀኛለሁ አለ። ነቢዩ ኢሳይያስ ወዳጄ ያለው የሁላችንን ወዳጅ አምላካችን እግዚአብሔርን። የነቢዩ ኢሳይያስ ወዳጅ ብቻ አይደለም እግዚአብሔር የሁላችን ወዳጅ ነው። በባህሪው ፍቅር ነው። ከእናት ይልቅ እናት ነው፣ ከአባትም ይልቅ አባት ነው። ማንም እንደ እግዚአብሔር ሊሆንልን አይችልም። እግዚአብሔር ፍቅር ነው። በብዙ ስፍራ እግዚአብሔር ፍቅር እንደሆነ ተመዝግቧል። አዎ እግዚአብሔር ፍቅር ነው። ሁላችንንም ይወደናል። በገዛ ፈቃዱ የወደደን አምላካችን ነው። ሳንወደው አስቀድሞ የወደደን አምላካችን ነው። እንዲሁ ያለምንም ቅድመ ሁኔታ ያለምንም መስፈርት የወደደን አምላካችን ነው። ገና ኃጢአተኞችና በደለኞች ሳለን የወደደን አምላካችን ነው። እየጠላ ነው እንኳን የወደደን አምላካችን ነው። በዘላለም ፍቅሩ የወደደን አምላካችን ነው። ወረት የለበትም፣ አይለወጥም። ፍቅሩ ዘላለማዊ ነው። ስለዚህ ስለ ወዳጄና ስለ ወይን ቦታው ለወዳጄ ቅኔ እቀኛለሁ አለ ነብዩ። የነብዩ ወዳጅ ብቻ ሳይሆን የሁላችን ወዳጅ ነው አምላካችን እግዚአብሔር። ቅዱስ ዮሐንስ በመልእክቱ ሲጽፍ እግዚአብሔር ፍቅር ነው ብሎ አምጥቷል። አንደኛ ዮሐንስ ምዕራፍ 4 ቁጥር 8 ላይ እግዚአብሔር ፍቅር ነው የሚለው። እውነት ነው። እግዚአብሔር ፍቅር የሁላችን ወዳጅ ነው። ወዳጅ ያለው እግዚአብሔርን ነው። የወይን ቦታ ያላቸው ቤተ እስራኤልን ነው። ስለ ወዳጄ ስለ እግዚአብሔርና ስለ ወይን ቦታው ስለ እስራኤላውያን ቅኔ እቀኛለሁ ማለቱ ነው። በቅኔ ነው እዚህ ጋር ያመጣው። እነሆ ለወዳጄ ለእግዚአብሔር በፍሬያማው ኮረብታ ላይ በኢየሩሳሌም
ፍሬያማ ኮረብታ ኢየሩሳሌም ናት። በዚያ የወይን ቦታ ነበረው። እስራኤላውያን ነበሩ በዚያ የሚኖሩት። በዙሪያው ቆፈረ፣ ድንጋዮችንም ለቅሞ አወጣ፣ ምርጥ የሆነውንም ማረግ ተከለበት። አስተውሉ ወገኖቼ፣ በዙሪያው ቆፈረ፣ ድንጋዮችን ለቅሞ አወጣ ማለት አሕዛብን አባረረ። ሰባቱን የአሕዛብ ነገሥታትንና ተከታዮቹን አባረረ። ከምድረ ርስት ከከነዓን ነቅሎ አስወጣ ማለት ነው። በድንጋይ የተመሰሉት ድንጋይ አምላኪዎቹ አሕዛብ ናቸው። ድንጋዮቹን ለቅሞ አወጣ። ቅዱስ ዳዊት ያለው ነዋ። ከግብፅ የወይን ግንድ አመጣ። አዎ እስራኤልን ከግብፅ ከባርነት ቤት ነፃ አወጣ ነው። አሕዛብን አባረክ፣ በድንጋይ የተመሰሉትን ለቅሞ አወጣ ያለው ነው ነቢዩ ኢሳይያስ። ከዚያ እርሷንም ተከልክ፣ በዚያ እንዲኖሩ ፈቀደላቸው። ምን አለ ነቢዩ ኢሳይያስም? ምርጥ የሆነውን አረግ ተከልክበት ይላል። ምርጥ የሆነውን አረግ ተከልክበት። ምርጥ ሐረግ የተባሉ በምርጥ የወይን ሐረግ የተመሰሉ እስራኤላውያን ናቸው። የወይን አትክልት የተባሉት እነሱ ናቸው። ትንቢተ ኤርምያስ ምዕራፍ 2 ቁጥር 21 ላይ እንዲህ ተብሎ ተመዝግቧል። እኔ የተመረጠች ወይን ይላል። እስራኤላውያንን ነው እንዲህ የሚላቸው። እኔ የተመረጠች ወይን ፍጹምም እውነተኛ ዘር አድርጌ ተክዬሽ ነበረ ይላቸዋል። ተከላቸው። ምርጥ አድርጎ መርጦ ለይቶ ወስዶ በዚያ እንዲኖሩ ፈቀደላቸው። ይሄንን ማለት ነው። አሁን ቀጥል። ወንጌላዊውና ሐዋርያው ቅዱስ ማቴዎስ የመዘገበው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ያስተማረውን በዕለቱ የተነበበውን የቅዱስ ወንጌል ክፍል ደግሞ ከዚህ ጋር አምጥተን እናነጻጽር። የማቴዎስ ወንጌል ምዕራፍ 21 ቁጥር 33 የወይን አትክልት የተከለ ባለቤት ሰው ነበር አለ። የወይን አትክልት የተከለ ባለቤት ሰው የተባለ ነቢዩ ኢሳይያስ ወዳጄ ያለው አምላካችን እግዚአብሔር ነው። እሱ ነው። ስለሱ የተነገረ ነው። እነሆ የተከላቸው የወይን አትክልት ደግሞ ምርጥ ሐረግ የተባሉ ቤተ እስራኤል ናቸው። የተከላቸውን ቦታ ምድረ ርስት ከነዓን ኢየሩሳሌም ናት። ቅጥርም ቀጠረለት ይላል። መጠመቂያም ማሰለት፣ ግንብም ሰራና ለገበሬዎች አከራይቶ ወደ ሌላ ሀገር ሄደ ይላል። ይህንን ነቢዩ ኢሳይያስም አምጥቶታል። አዎ የወይን አትክልቱን እስራኤላውያንን ከግብፅ ከባርነት ቤት ነፃ ካወጣ በኋላ አሕዛብን ከምድረ ርስት ከከነዓን ካባረረ በኋላ እነርሱን ወስዶ ተከላቸው፣ በዚያ እንዲኖሩ ፈቀደላቸው። ያን ጊዜ ቅጥር ነው የቀጠረላቸው። ቅጥር ቀጠረላቸው፣ አጥር ሰራ። ለምን? የወይን አትክልት ቅጥር ከሌለው አጥር ከሌለው አላፊ አግዳሚ ወጭ ወራጅ ይቀጥፈዋል፣ ያበላሸዋል። ቅጥር ያስፈልገዋል። ቀበሮች ይተነፍሱበታል። ቀበሮች ገብተው በኮቴያቸው ያበላሹታል። ስለዚህ በአራዊት በቀበሮች እንዳይበላሽ ቅጥርና አጥር ስለሚያስፈልገው ቅጥርና አጥር ተቀጠረለት። አስተውሉ። ቅጥር የተባለ አጥር የተባለ ለእስራኤላውያን የተሰጣቸው ሕግ ነው። እንደ ቅጥር እንደ አጥር ሆኖ የሚጠብቃቸው ሕገ እግዚአብሔር ነው። ሕገ ኦሪት ተሰጠቻቸው ማለት ነው። ቅጥር ቀጠረላቸው። ይሄ ነው የሚያመለክተው። ግንብ ሰራ ይላል። በግንቡ ላይ ጠባቂ ደግሞ ይቀመጣል። አጥር ብቻ አይደለም የሚታጠረው ለወይን ደግሞ ወይኑን ከላይ ሆኖ የሚቆጣጠር ግንብ ላይ የሚቀመጥ ሌላ ጠባቂ ደግሞ አለ። ግንብ ሰራ ማለት ደግሞ ያ ግንብ የእግዚአብሔር ረድኤት ነው፣ የእግዚአብሔር ጥበቃ ነው፣ የእግዚአብሔር ስም የጸና ግንብ ነው ይላል። የእግዚአብሔር ስም ምንድን ነው? የጸና ግንብ ነው። ጻድቅም ወደ እርሱ ሮጦ ከፍ ከፍ ይላል ተብሎ ተጽፏል። በስሙ እንዲጠሩ ፈቀደላቸው። እስራኤል ማለት የእግዚአብሔር ሕዝብ ማለት ነው። የበረከት ሕዝብ ማለት ነው። መጽሐፈ ምሳሌ
ምዕራፍ 18 ቁጥር 10 ላይ የእግዚአብሔር ስም የጸና ግንብ ነው ይላል። ጻድቅም ወደ እርሱ ሮጦ ከፍ ከፍ ይላል ይላል ምሳሌ 18 ቁጥር 10 ላይ። ስለዚህ እንደ ግንብ የሆነ የእግዚአብሔር ረድኤት ነው። እግዚአብሔር በረድኤቱ ጠበቃቸው፣ ይጠብቃቸው ነበረ ማለት ነው። ሌላው እነሆ የመጥመቂያ ጉድጓድ ማሰበት ይላል። ወይን ደግሞ ሲያፈራ የሚጠመቅበት የሚረገጥበት ጉድጓድ ይማስለታል፣ ጉድጓድ ይዘጋጅለታል። ያ እነሆ የተማሰው የወይኑ መጥመቂያ ጉድጓዱ እስራኤላውያን ለአምልኮቱ የሚንበረከኩበት፣ ለክብሩ የሚዘምሩበት የታነጸላቸው የእግዚአብሔር ቤተ መቅደስ ነው። የመጥመቂያ ጉድጓድ ማሰበት ማለት ይሄ ነው። እስራኤል እግዚአብሔርን በቤተ መቅደስ ሆነው እንዲያመልኩት፣ እንዲገዙለት፣ እንዲያገለግሉት እግዚአብሔር ጉድጓዱን ማሰላቸው። ወይንም ያፈራ ዘንድ ተማመነ ይላል። ወይንን ያፈራ ዘንድ ተማመነ። አዎ ገበሬዎችም አዟል፣ ሰጥቷቸዋል። ገበሬዎች የተባሉ የአይሁድን ካህናት ነው። ሌዋውያን ካህናትን፣ መንፈሳውያን መሪዎቹን፣ በዚያን ዘመን የነበሩትንም ደግሞ በስጋ ያስተዳደሯቸው የነበሩትን መሪዎች ጭምር ነው። ገበሬዎች ልኳል፣ አሰማርቷል፣ ሰጥቷቸዋል። ነገር ግን ወምጣጣ ፍሬ አፈሩ። ወይን ያፈራ ዘንድ ተማመነ። በጎ ፍሬ የጽድቅ ሥራ ያፈራ ዘንድ ተማመነ። ነገር ግን ፍሬው ወምጣጣ ሆነ፣ መራራ ሆነ፣ ግፍ ሆነ፣ በደል ኃጢአት ሆነ፣ ርኩሰትና ነውር ሆነ። ወገኖቼ ያስተውሉ። አሁንም እናንተ አለ እዚያው ትንቢተ ኢሳይያስ ምዕራፍ 5 ቁጥር 3 ላይ ተመልሻለሁ። አሁንም እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ በእኔና በወይን ቦታ መካከል እስኪ ፍረዱ አለ እግዚአብሔር። በእኔ ያለ በሱ፣ በወይን ቦታ ያለ በቤተ እስራኤል መካከል ፍረዱ አለ። ለወይኔ ያላደረግኩለት ከዚህ ሌላ አደርግለት ዘንድ የሚገባኝ ምንድን ነው አለ። ይሄ ነው ርዕሳችን። ለወይኔ ያላደረግኩለት ምንድን ነው ርዕሳችን። ለወይኔ ያላደረግኩለት ከዚህ ሌላ አደርግለት ዘንድ የሚገባኝ ምንድን ነው አለ። ምንድን ነው ያላደረገው ነገር? በወይን የተመሰሉትን እስራኤልን ከግብፅ ማውጣት ነው። አውጥቷቸዋል። በመንገድ ላይ ቀን ፀሐይ እንዳቃጠላቸው፣ ሌሊት ጨለማ እንዳያስደነግጣቸው፣ በሰባት አይነት ደመና እየተንከባከበ መራቸው። እንዳይርባቸው ከሰማይ መና ወርዶ መገባቸው። እንዳይጠማቸው ከአለት ከጭንጫ ከድንጋይ ውሃ እያፈለቀ አጠጣቸው። ምድረ ርስት ከነዓንን አወረሳቸው። የሚያገለግሏቸው አገልጋዮችን ሰጣቸው። እግዚአብሔርን የሚያመልኩበት ቤተ መቅደስ ሰጣቸው። የሚመሩበት ሕግ ሰጣቸው። ቅጥር ተቀጠረላቸው። አጥር ተሰራላቸው። ግንብ ተሰራላቸው። በስሙ በረድኤቱ ይጠብቃቸው፣ ይከልላቸው፣ ይሰውራቸው ነበረ። ስለዚህ ምን ጎደለ? ጠላቶቻቸውን አሕዛብን አሳፈረላቸው፣ ድል አደረገላቸው። የእነሱን ሰልፍ ተሰልፎ፣ የእነሱን ውጊያ ተዋግቶ፣ የእነሱን ትግል ታግሎ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው እያሉ እስኪዘምሩ ድረስ በዘጸአት 15 ቁጥር 3 ላይ እንዲህ እያሉ ነው የዘመሩት። እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው እያሉ ዘምረዋል። ምን ቀረ? ለወይኔ ያላደረግኩለት ከዚህ ሌላ አደርግለት ዘንድ የሚገባኝ ምንድን ነው አለ። አበይት ነቢያትን ላከ፣ ሌላ ባሮችን ላከ ደግሞ ይላል ወንጌሉ። ደቂቀ ነቢያትንም ላከ። ምን ቀረ? ያልተደረገ ነገር የለም። አበይት ነቢያት ተላኩ፣ ደቂቀ ነቢያት ተላኩ፣ እንዲያስተምሯቸው፣ እንዲመክሯቸው፣
ከክፉ መንገዳቸው እንዲመልሷቸው እነሱንም አልተቀበሉ። በመጽሐፈ ነህምያ ምዕራፍ 9 ከቁጥር 9 ጀምሮ እንዲህ ተብሎ ተመዝግቧል። እስቲ እግዚአብሔር ያደረገላቸውን ጥቂት ነገሮች እስቲ እንመልከት። በዚህ ስፍራ ላይ እንዲህ ብሎ ነው ያመጣው። በግብፅ ሳሉ ይላል መጽሐፈ ነህምያ ምዕራፍ 9 ቁጥር 9 ጀምሮ በግብፅ ሳሉ የአባቶቻችንን መከራ አየህ፣ በኤርትራ ባህርም ሳሉ ጩኸታቸውን ሰማህ፣ እንደታበዩባቸውም አውቀህ ነበርና በፈርዖንና በባሪያዎቹ ሁሉ በምድሩም ሕዝብ ሁሉ ላይ ምልክትና ተአምራት አሳየህ። ዛሬም እንደሆነው ስምህን አስጠራህ፣ ከፊታቸውም ባህሩን ከፈልካለ፣ እንደ ግድግዳ አቆመው፣ እንደ ሳር ክምር አደረገው። ሕዝቡን እስራኤላውያንን በደረቅ አሻገራቸው፣ በባህሩም መካከል በደረቅ አለፉ። ጠላቶቻቸውን ግን ድንጋይ ለጥልቅ ውሃ እንዲጣል በቀላይ ውስጥ ጣልካቸው። ፈርዖንና ሰራዊቱን ልክ ድንጋይ በጥልቅ ውስጥ እንደሚጣል በዚያ በጥልቅ ባህር ውስጥ ጣላቸው። ሰጥመው ቀሩ፣ ጠፉ። ይህንን ማለቱ ነው። እነሆ የሚሄዱበትን መንገድ ታበራላቸው ዘንድ በቀን በደመና አምድ በሌሊትም በእሳት አምድ መራሃቸው። አስተውሉ። ወደ ሲናም ተራራ ወረድክ፣ ከሰማይም ተናገርካቸው። አጥሩንም ሰጠ፣ ቅጥሩንም ሰጠ፣ ሕጉን ቅኑን ፍርድና እውነቱን ሕግ መልካሙንም ሥርዓትና ትእዛዝ ሰጣቸው። አጥሩ ቅጥሩ ነው፣ ከዚህ አትለፉ፣ በዚህ ተመሩ፣ በዚህ ኑሩ ብሎ ሰጣቸው። ትእዛዝ ሰጣቸው። የተቀደሰውንም ሰንበትህን አስታወቃቸው። ትእዛዝንና ሥርዓትን ሕግህንም በባሪያ በሙሴ እጅ አዘዝካቸው። ለራባቸውም ከሰማይ እንጀራ ሰጣቸው፣ ለጥማታቸውም ከዓለቱ ውሃ አመጣላቸው። ወደ ማልክላቸው ምድር ገብተው የወርሱ ዘንድ አዘዝካቸው እያለ ይቀጥላል። ነገር ግን እነርሱ አባቶቻችን ታበዩ፣ መራራ ፍሬ ማለት ነው፣ አንገታቸውንም አደነደኑ፣ ሆምጣጣ ፍሬ፣ ትእዛዝንም አልሰሙም፣ ለመስማትም እምቢ አሉ፣ ያደረከላቸውንም ተአምራት አላሰቡም፣ አንገታቸውንም አደነደኑ፣ በአመፃቸውም ወደ ባርነታቸው ይመለሱ ዘንድ አለቃ አደረጉ በላፋቸው ላይ። አንተ ግን ይቅር ባይና ቸር መሐሪ አምላክ፣ ቁጣህም የዘገየ ምሕረትም የበዛ ስለሆነ አልተውካቸውም እያለ ይቀጥላል። እንግዲህ ይሄንን ሁሉ አደረገ አምላካችን እግዚአብሔር። እነሱ ግን አመፁ፣ ሆምጣጣ ፍሬ አፈሩ። ስለዚህ እስቲ በእኔና በወይን ቦታዬ መካከል ፍረዱ አለ። ፍረዱ። ለወይኔ አላደረግኩለት ከዚህ ሌላ አደርግለት ዘንድ የሚገባኝ ምንድን ነው አለ። ምን አጠፋው? ምን አጎደልኩ? ምን ከለከልኩኝ? እነሆ አሁንም አለ በወይኔ ላይ የማደርገውን ነግራቸዋለሁ አለ። ለምን? ሆምጣጣ ፍሬ ስላፈራ ፍርድ አጓደሉ፣ ድሃ በደሉ፣ ጉቦ ተቀበሉ፣ ጣዖታትን አመለኩ፣ በነቢያቱ ደም ታጠቡ፣ እንደ አሕዛብ ያለ ርኩሰትን አበዙ። ስለዚህ በወይኔ ላይ የማደርገውን ነግራቸዋለሁ አለ እግዚአብሔር። ትንቢተ ኢሳይያስ ላይ ተመልሰናል። ምዕራፍ 5 ቁጥርም 5 ጀምሮ አሁንም በወይኔ ላይ የማደርገውን ነግራቸዋለሁ፣ አጥሩን እነቅላለሁ አለ፣ ለማሰማሪያም ይሆናል አለ፣ ቅጥሩንም አፈርሳለሁ ይላል፣ ለመራገጫም ይሆናል፣ ባድማ አደርገዋለሁ፣ አይቆረጥም፣ አይኮተኮትም፣ ኩርንችትና እሾህ ይበቅልበታል አለ። የእግዚአብሔር ረድኤት የእግዚአብሔር ጥበቃ ከነሱ መራቁን የሚያመለክት እግዚአብሔር አሳልፎ ለአሕዛብ እንደሰጣቸው የሚያመለክት። ግንቡ ከፈረሰ፣ አጥሩ ቅጥሩ ከተነቀለ፣
ማንም አላፊ አግዳሚ ወጭ ወራጅ ይቀጥፈዋል፣ ይበላዋል። ስለዚህ አሕዛብ ገቡ፣ ናቡከደነጾርና ሰራዊቱ ገቡ፣ ባቢሎናውያኑ ገቡ። እስራኤልን በሰይፍ ቀጠፏቸው ማለት ነው። ብዙዎቹ በባቢሎናውያን ሰይፍ አለቁ ከእስራኤላውያን መካከል። ለምን? የእግዚአብሔር ጥበቃ ተለይቷቸዋልና። ከኃጢአታቸው ብዛት የተነሳ እግዚአብሔር አሳልፎ ሰጥቷቸዋልና። በተገረዙት በእስራኤል ላይ ያልተገረዙትን አሕዛብን እግዚአብሔር አሰለጠነ። በእግዚአብሔር ስም በተጠሩት በእስራኤል ላይ በእግዚአብሔር ስም ያልተጠሩትን አሕዛብን አሰለጠነ። በሚያምኑት በእስራኤላውያን ላይ የማያምኑትን አሕዛብን ከፍ ከፍ አደረገባቸው። ስለዚህ እየቀጠፉ በሏቸው፣ ገደሏቸው፣ ጨረሷቸው። ቅዱስ ዳዊት እንዲህ ብሎ አምጥቶታል። መዝሙር 78 ቁጥር 12 ጀምሮ እንደዚህ ይላል። አጥሯን ለምን አፈረስክ ይላል። መንገድ አላፊም ሁሉ ይቀጥፋታል አለ። ቀጠፏቸው፣ ገደሏቸው። የዱር እሪያ አረከሳታል። አሁን እዚህ ላይ በዱር እሪያ የመሰለው ናቡከደነጾርን ነው። የዱር እሪያ አረከሳት። አሕዛብ እግዚአብሔርን የማይፈሩ ሰውን የማያፍሩ ሆዳቸው አምላካቸው፣ ክብራቸው በነውራቸው፣ ሀሳባቸው ምድራዊ፣ መጨረሻቸው ጥፋት የሆኑ ሰዎች፣ እንብላ እንጠጣ ነገ እንሞታለን የሚሉ ሰዎች፣ ጨካኞች፣ ሰው አድርጎ ፈጥሯቸው እግዚአብሔር አውሬ ሆነው የሚኖሩ፣ እግዚአብሔር ከሰው አውሬ ያድነን። ሰው ሆነው ተፈጥሮ እንደ አውሬ የሚኖሩ ጨካኞች አሉ። የዱር እሪያ አረከሳት አለ። የአገር አውሬም ተሰማራባት ይላል። ገቡ፣ አሕዛብ ገቡ፣ ጨፈጨፏቸው። ኢየሩሳሌምን አጠፏት። ቤተ መቅደሱን የወይኑን መጥመቂያ አምልኮት እግዚአብሔር የሚፈጽሙበትን አፈረሱት፣ አቃጠሉት። ይህንን እኮ ነው ያመጣው። የአገር አውሬ ተሰማራባት። ከዛ ይለምናል፣ የሰራዊት አምላክ ሆይ እንግዲህ ተመለሳ፣ በምሕረት ተመለሳ፣ ወደ ሁላችን በምሕረቱ ይመለስልን። ከሰማይ ተመልከት፣ ይህችን የወይን ግንድ ጎብኝ እያለ ይለምነዋል። እስራኤልን እንዲህ ለመከራ አሳልፎ ሰጣቸው ማለት ነው። ስለበደላቸው ከሰይፍ የተረፉት በረሃብ አለቁ፣ እንደ ቅጠል ረገፉ። ቁርበታቸው ቆዳቸው ከአጥንታቸው ጋር እየተጣበቀ የሚልሱት የሚቀምሱት ነገር አጥተው አለቁ። ረሃብ ደግሞ ከሰይፍ ይከፋል ወገኖች። ሰይፍማ ገላጋይ ነው። ረሃብ ከሰይፍ ይከፋል። ቃሉ እንደዚህ ይላል። በዚያ በመከራቸው ዘመን፣ በስቃያቸው፣ በሐዘናቸው፣ በልቅሷቸው ዘመን ነቢዩ ኤርምያስ የተናገረው ቃል ነው። ሰቆቃወ ኤርምያስ ምዕራፍ 4 ቁጥር 8 ጀምሮ እንደዚህ ይላል። ፊታቸው ከጥቀርሻ ይልቅ ጠቁሯል ይላል። በረሃብ በመንገድም አልታወቁም። ቁርበታቸው ወደ አጥንታቸው ተጣብቋል፣ ደርቋል፣ እንደ እንጨት ሆኗል። በሰይፍ የሞቱት በረሃብ ከሞቱት ይሻላሉ ይላል። አያችሁ፣ ሰይፍ ከረሃብ ይሻላል፣ ገላጋይ ነው። በሰይፍ የሞቱት በረሃብ ከሞቱት ይሻላሉ። እነዚህ የምድርን ፍሬ አጥተው ተወግተውም ቀጥነዋል ይላል። የሚልሱት የሚቀምሱት አለ። ከሰይፍ የተረፉት በረሃብ አለቁ። ከረሃብ የተረፉት ደግሞ በበሽታ አለቁ። በሽታ ደግሞ ከረሃብም ከሰይፍም ይከፋል። በሽታ በጣም ከባድ ነው። ረሃብስ ሲያገኙ ይበላሉ፣ ሲያገኙ ይጠጣሉ፣ በዚያ ሊያስታግሱት ይችላል። በሽታ ደግሞ አንዳንዴ አላስበላ ይላል፣ አላስጠጣም ይላል። ስለዚህ ጉዳቱ የከፋ ነው። ብዙዎች ደግሞ በበሽታ ያለ ጊዜያቸው ተቀሰፉ። ፈውስ በሌለው በሽታ፣ መድኃኒት በሌለው ደዌ ብዙዎች አሉ። ዘር ፈጽሞ እንዳይጠፋ ጥቂቶች ተማርከው ባቢሎን ወረዱ። አሁን ነው እንግዲህ ያመጣ አይቆረጥም አለ፣ አይኮተኮትም አለ፣ ባድማ አደርገዋለሁ አለ፣ የሚንከባከበው የለም አለ፣ በቃ አሳልፌ እሰጠዋለሁ አለ። ምድረ በዳ ሆነ፣ ጠፋ። ዝናብንም እንዳያዘንቡበት ደመናዎችን አዛለሁ አለ። እግዚአብሔር ረድኤት፣
እግዚአብሔር ጸጋ፣ እግዚአብሔር ምሕረት ከነሱ መራቁ ነው። ለጥቂት ጊዜ እግዚአብሔር ለመከራ አሳልፎ እንደሰጣቸው እንደቀጣቸው የሚያመለክት ነው። እሾህና ኩርንችት ይበቅሉበታል አለ። እሾሆች ኩርንችቶች ይበቅላሉ በዚያ ምድር ላይ፣ በኢየሩሳሌም ምድር ላይ 70 ዘመን ሙሉ እሾሆቹ ባቢሎናውያን አሕዛብ በቀሉበት፣ ኖሩበት፣ ሀገራቸውን ወረው ወስደው ማለት ነው። እሾሆቹ ተዋጊዎቹ፣ አቁሳዮቹ እሾህ እየወጋ ያቆስላል፣ እንደ ሳማ ቢለበልቡ ያቃጥሉ፣ እንደ አሜኬላ ቢጠዘጥዙ እሾሆች በቀሉና ሕዝቡን አስለቀሱት። የወረዱትም እዚያ ባቢሎን የተሰደዱትም በመከራ ሳሉ ይሄ በእስራኤል ሕይወት ውስጥ በዚያ ጊዜ የተፈጸመውን ነገር ሲያመጣ ነው። አዎ የሰራዊት ጌታ የእግዚአብሔር ወይን ቦታ እሱ የእስራኤል ቤት ነው ብሎ ይተረጉመዋል። የደስታውም አትክልት የይሁዳ ሰዎች ናቸው አለ በወይን የተመሰሉት። ፍርድን ተስፋ አደርግ ነበር አለ። ይሄ ነው የወይን ፍሬ፣ በጎ ፍሬ ፍርድ ማድረግ ነበር። እነሆ ደም ማፍሰስ ሆነ። መራራው ይሄ ነው። ኮምጣጣው ፍሬ ይሄ ነው። ጽድቅን የሚተማመን ነበር ይላል። መልካሙ ፍሬ ይሄ ነበር። እነሆም ጩኸት ሆነ ይላል። ይሄ በብሉይ ኪዳኑ የተፈጸመው ነገር ነው። ወደ ሐዲስ ኪዳኑ እንምጣ። ማቴዎስ ወንጌል ምዕራፍ 21 ላይ እነሆ መጀመሪያ ባሮች ላከ ይላል። ባሮች እንደ ቀድሞ ነው። ከላይ ያለው እንዳለ ስለሆነ ነው። የወይኑ አትክልት ባለቤት እግዚአብሔር ነው። የወይኑ አትክልት የተባለው እስራኤል ናቸው። የወይኑ ቦታ የተባለው ኢየሩሳሌም ናት። እነሆ ቅጥር ተቀጠረ ተባለ። የተሰጣቸው ገወሪት ነው። ገበሬዎች ተላኩ። አገልጋዮች ካህናት ናቸው። መጥመቂያ ተማሰላቸው። ቤተ መቅደሱ ነው። ያ እንዳለ ነው። ግንቡ ተሰራ። ስም እግዚአብሔር ረድኤተ እግዚአብሔር ነው የሚጠብቃቸው እንዳለ ነው። ከዚያ ባሮች ተላኩ። አበይት ነቢያት ተላኩ እንዳለ ነው። ከእነኛ ባሮች ከአበይት ነቢያት ደግሞ የሚበዙ ተላኩ ይላል። ደቂቀ ነቢያት ናቸው ተላኩ። ወደ እነሱ የተላኩትን ሁሉ ግን ይገድሉ ነበር እነሱ። ከዚህ ነው ደግሞ የምናየው። ከዚያ ደግሞ ልጁ ስለሚመጣ ራሱ ስለሚመጣ ማለት ነው። የማቴዎስ ወንጌል ምዕራፍ 20 ቁጥር 34 ጀምሮ እመለከተዋለሁ። የሚያፈራበትም ጊዜ ሲቀርብ ፍሬውን ሊቀበሉ ባሮቹን ወደ ገበሬዎች ላከ ይላል። አዎ ወደ ገበሬዎች፣ ወደ አይሁድ ካህናት፣ ወደ መንፈሳውያን መሪዎቹ፣ ወደ ስጋውያኑ መሪዎቹ ላከ። እስራኤልን ወደሚያስተዳድሩት ላከ። አበይት ነቢያት ተላኩ። አንዱን ደበደቡት፣ አንዱንም ገደሉት፣ ሌላውንም ወገሩት። ደግሞ ከፊተኛው የሚበዙ ሌሎች ባሮችን ላከ፣ እንዲሁም አደረጉባቸው ይላል። ወደ እነሱ የተላኩትን ነቢያት ሁሉ እየያዙ ይገድሉ ነበር። በድንጋይ እየወገሩ ይገድሉ ነበር። በሰይፍ ይቀሉ ነበር። ወደ አናብስት ጉድጓድ ይወረውሩ ነበር። በበሩ አደባባይ የሚገስጸውን ጠሉ ተብሎ ተጽፏል። እውነት የሚናገረውንም ተጸየፉ ይላል። ክፎች እንደዚህ ናቸው። ሆምጣጣ ፍሬ የሚያፈሩ፣ መራራ ፍሬ የሚያፈሩ፣ ፍርድ የሚያጓድሉ፣ ድሃ የሚበድሉ፣ ጣዖት አምላኪዎች፣ ዘማውያን፣ ነፍሰ ገዳዮች እንደዚህ ናቸው። በበሩ አደባባይ የሚገስጡትን እውነተኞቹን የእግዚአብሔር አገልጋዮች ያሳድዳሉ፣ ይገድላሉ፣ ያስወግዳሉ። ጠባያቸው ነው ይሄ። እውነት መስማት ስለማይፈልጉ እውነት ትመራቸዋለች፣ አይቀበሉም። ከፀሐይ በታች ምንም አዲስ ነገር የለም። ታሪክ ራሱን ነው የሚደግመው። እንመጣበታለን። ትንቢተ አሞጽ ምዕራፍ 5 ቁጥር 10 ላይ በበሩ አደባባይ የሚገስጸውን ጠሉ ይላል። እውነት የሚናገረውንም ተጸየፉ ይላል። አሞጽ 5 ቁጥር 10 ላይ። ስለዚህ እንዲህ ያደረጉባቸው ነቢያቱን ሁሉ አበይት ነቢያቱንም ደቂቀ ነቢያትንም ተቃወሙ። ከድፍረታቸው የተነሳ በእግዚአብሔር ቤተ መቅደስ ውስጥ እንኳን በድንጋይ ወግረው የገደሏቸው ሰዎች አሉ። በእግዚአብሔር ቤተ መቅደስ ውስጥ የእግዚአብሔርን ሕግ ለምን ትተላለፋላችሁ?
መልካም አይሆንላችሁ። እባካችሁ ወደ እግዚአብሔር ተመለሱ። ይሄ በደላችሁ፣ ይሄ ኃጢአታችሁ እግዚአብሔርን አሳዝኖታል ብሎ የተናገረውን የእግዚአብሔርን አገልጋይ በድንጋይ ወግረው ነው የገደሉት። በሁለተኛ ዜና መዋዕል ምዕራፍ 24 ከቁጥር 20 ጀምሮ የተመዘገበውን ማየት ትችላላችሁ። የእግዚአብሔር መንፈስ በካህኑ በዮዳሄ ልጅ በዘካርያስ ላይ መጣ ይላል። እሱም በሕዝቡ ፊት ቆመና እንዲህ አለ፣ እግዚአብሔር እንዲህ ይላል፣ የእግዚአብሔርን ትእዛዝ ለምን ትተላለፋላችሁ አለ። ይሄ ነው ቃሉ። መልካም አይሆንላችሁም አለ። መልካም አይሆንላችሁ እግዚአብሔርን ስለተዋችኋል አላቸው። ተማማሉበት ነው። የእግዚአብሔርን ሕግ ለምን ትተላለፋላችሁ ስላለ፣ እግዚአብሔርን ስለተዋችሁት እግዚአብሔር ትቷችኋል ስላላቸው ተማማሉበት። በንጉሱ ትእዛዝ በእግዚአብሔር ቤት አደባባይ ውስጥ በድንጋይ ወገሩት ይላል። በእግዚአብሔር ቤት ውስጥ በድንጋይ ወግረው ገደሉት። ክርስቶስ ዓለሙን ለማዳን መገለጡን ያመለክታል። ስለዚህ ልጁን ላከ። ገበሬዎቹ ግን እኛ የአይሁድ ካህናት፣ መንፈሳውያን መሪዎቹ፣ ጸሐፍት፣ ፈሪሳውያን፣ ስጋውያን መሪዎቹ አንድ ላይ ሆኖ ገበሬዎቹ ግን ልጁን ባዩ ጊዜ እርስ በርሳቸው እንዲተባባሉ ወራሹ ይህ ነው፣ ኑ እንግደለውና ርስቱን እናግኝ ተባባሉ ይላል። እርስ በርሳቸው ይሄንን ተነጋገሩ። ልጄን ያፍሩታል ብሎ ልጁን ላከባቸው፣ ወይም ያከብሩታል ብሎ ላከባቸው። አስተውሉ። እነሱ ግን ባዩት ጊዜ ቅንዓት ሰይጣናዊ ያደረባቸው። ስለዚህ እንግደለው ተባባሉ። እነሆ ከወይን አትክልት ቦታ አውጥተው ይላል፣ ይዘውም ከወይን ቦታ አትክልት አወጡና ገደሉት ይላል። ከወይን አትክልት ቦታ አውጥተው ገደሉት። እነሆ በቀራንዮ ሰቅለው ገደሉት ማለት ነው። ደም ተክል ያደርቃል ይባላልና እነሆ ከከተማው አውጥተው በቀራንዮ በኮረብታው ላይ በተራራው ላይ ሰቀሉት፣ ገደሉት። ሌላው ከወይን አትክልት ቦታ አውጥተው ገደሉት ማለት ከልባቸው አውጥተው ማለት ነው። ምን ብለናል? በወይን አትክልት የተመሰሉ ማናቸው ብለናል? እስራኤላውያን። ስለዚህ ከልባቸው አወጡት። ከወይን አትክልት ቦታ አወጡ ማለት ከልባቸው አወጡት፣ ጠሉት፣ ተመቀኙት፣ በግፍ ሰቅለው ገደሉት። ከማይወጣለትን አምላክ፣ ነውር ነቀፋ የማይገኝበትን አምላክ፣ ኃጢአት ለባህሪው የማይስማማውን አምላክ አውጥተው ሰቅለው ገደሉት። ወደ እርሱ ወደ ሆነው መጣ ነው የሚለው ቃሉ። የዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ ወደ እርሱ ወደ ሆነው መጣ፣ የገዛ ወገኖቹ አልተቀበሉትም ነው። ከዕብራውያን መካከል ከዕብራዊቷ ድንግል ከቅድስተ ቅዱሳን ከድንግል ማርያም በቤተልሔም ተወለደ፣ በናዝሬት አደገ። አስተውሉ። በዮርዳኖስ መሃል 30 ዘመን ሲሞላው በዮሐንስ እጅ ተጠመቀ። ሳይውል ሳያድር ወደ ገዳመ ቆሮንቶስ ገብቶ 40 ቀን 40 ሌሊት ጾመ፣ ጸለየ፣ ከዲያብሎስ ተፈተነ፣ ዲያብሎስን ድል አደረገ። ሕሙማነ ሥጋን በእጁ ተአምራት፣ ሕሙማነ ነፍስን በቃሉ ትምህርት እየፈወሰ ተመላለሰ። በእነሱ ቋንቋ በዕብራይስጥ በጥንቱ አረማይክ እየተነጋገረ እያስተማራቸው፣ እየመከራቸው፣ እያጽናናቸው ግን ወደ እርሱ ወደ ሆነው መጣ። የገዛ ወገኖቹ አልተቀበሉትም። የዮሴፍ ልጅ ብለው፣ ጋኔን ያደረበት ብለው፣ አጋንንት አለቃ ተአምራት የሚያደርግ ብለው ያለ ስሙ ስም ሰጥተው ሰቅለው ገደሉት። ይህን ያደረጉት አልተቀበሉትም። አስተውሉ። ከልባቸው ብቻ አይደለም ያወጡት፣ ከሕዝቡም ልብ አወጡ። ሕግ መጠበቅ ከሚገባው
ሕዝብ ለዩት፣ ጠሉት ብቻ አይደለም አጣሉት፣ አስጠሉት። ሕዝቡን አባብለው አታለው ጲላጦስ ምን በደል አለበት አለ። ይህ ሰው መረመርኩት፣ ግን ምንም ክፉ አላገኘሁበትም። እንኳን የሚያሰቅል የሚያስገድል ክፉም የሚያናገር ምንም ነገር የለበትም። ኃጢአት ለባሪያ አይስማማው። ጻድቀ ባህሪ ነው፣ ንጹሐ ባህሪ ነው። ስለምኑ በደል ነው ሲሰቀል ይገደል የምትሉት አለ። አይ ይሰቀል ብለናል፣ ይሰቀል። የማትሰቅለው ከሆነ አንተ የቄሳር ወዳጅ አይደለህም ብለው ከቄሳር ጋር ሊያጣሉት ሞከሩ። ሕዝቡንም አባበሩ ይላል ቃሉ። የማቴዎስ ወንጌል ምዕራፍ 27 ቁጥር 20 ጀምሮ ተመዝግቧል ታሪኩ። የካህናት አለቆችና ሽማግሌዎች ግን በርባንን እንዲለምኑ ኢየሱስን ግን እንዲያጠፉ ሕዝቡን አባበሉ። ሁሉም ይሰቀላሉ ነው የሚለው። ማንን ልፍታ አለ? ለፋሲካው በዓል አንድ ወንበዴ መፍታት ልማድ አላቸው። አንድ ወንጀለኛ ማጅራት መቺ ነፍሰ ገዳይ የታወቀ ይፈታል። በየዓመቱ ልማድ አላቸው። የዚህ ዓመት የሚፈታው ተረኛው ሰው ማን ይሁን ብሎ ለንጽጽር ያቀረበው በርባንና ክርስቶስን ነበረ። ጲላጦስ ማንን ልፍታ አላቸው። በርባን ነፍሰ ገዳይ ነው፣ ቋንጃ ሰባሪ ነው፣ ክፉ ነው፣ ወንበዴ ነው፣ አመፀኛ ነው። ማንን ልፍታ አለ። ኢየሱስ የተባለውን ክርስቶስን ልፍታላችሁ? ዕውር ያበራ፣ ጎባጣ ያቀና፣ ለምጽ ያነጻ፣ ሽባ ይረታ፣ ድውይ ይፈውስ፣ ሙት ያስነሳ የነበረው፣ ጥቂቱን አበርክቶ የመግብ የነበረው ማንን ልፍታ? ወይስ የማጅራትን መቺ ነፍሰ ገዳይ አዋኪ የነበረው? የሰው ምርጫ ግን የሆነው በርባንን ነው። ዓለም ምርጫው አንድ ነው። ዳኝነቷም እንደዚህ ነው። በርባን ይፈታለን። ኢየሱስ የተባለውን ክርስቶስን ምን ላድርገው? እሱንማ ስቀለው እያሉ ጮህ፣ አብዝተው ጮሁ። ምንድን ነው በደሉ? ምንድን ነው ኃጢአቱ? በቃ ስቀለው ብለናል፣ ስቀለው፣ ሌላ መስማት አንፈልግም። ደሙ በእኛና በልጅ ልጆቻችን ላይ ይሁን ብለው ተማምለው ሰቀለው ገደሉት። ይኸው እስከ ዛሬ ድረስ ደማቸው እየፈሰሰ ነው። የእሱን ደም በግፍ ስላፈሰሱ ነው። በአንድ ጊዜ እንኳን በታሪክ ሁላችሁ የምታውቁት ነው። በአንድ ጊዜ እንኳን የ6 ሚሊዮን አይሁዳውያን ደም ፈሷል። አሁንም እየፈሰሰ ነው። ያ ደሙ በእኛና በልጆቻችን ላይ ይሁን ብለው ተማምለው ያደረጉት ነገር ነው። ሰው የዘራውን ነው የሚያጭደው። የጊዜ ጉዳይ። ይሄ ነው የሆነባቸው። ነገር ግን በሕጋቸው በከንቱ ጠሉኝ ተብሎ የተጻፈው ቃል ይፈጸም ዘንድ ነው የሚለው። ምንም በቃ በከንቱ ጠሉኝ የተባለው ቃል ይፈጸም። በዮሐንስ ወንጌል ምዕራፍ 15 ቁጥር 25 ላይ ተመዝግቧል። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረው ቃል በከንቱ ጠሉኝ ተብሎ የተጻፈው የመጽሐፉ ቃል እንዲፈጸም ሰቅለው ገደሉት። ምን አለ ቅዱስ ጳውሎስም አውቀውስ ቢሆን ኖሮ የክብርን ጌታ ባሰቀሉት ነበር። አስተውሎስ ቢሆን ኖሮ የክብርን አምላክ የኃያላን ኃያል የጌቶች ጌታ የአማልክት አምላክ የነገሥታት ንጉሥ ኢየሱስ ክርስቶስን ሰቅለው ባልገደሉ ነበር። አስተውሎ ቢሆን ኖሮ እንደኛ ቆሮንቶስ ምዕራፍ 2 ቁጥር 8 ላይ ተመዝግቧል። አይደቃል ግን ስላላስተዋሉ ሰቅለው ገደሉት። ለወይኔ ያላደረኩለት ከዚህ ሌላ አደርግለት ዘንድ የሚገባኝ ምንድን ነው አለ። ሕሙማነ ሥጋን በእጁ ተአምራት ስለፈወሰ ሞት ይገባዋል። ሕሙማነ ነፍስን በቃሉ ትምህርት ስለፈወሰ ሞት ይገባዋል። ሞት ስላስነሳ፣ ጥቂቱን አበርክቶ ስለመገበ፣ የተጨነቁትን ስላረጋጋ፣ ያዘኑትን ስላጽናና፣ ለታወቁ ጸጥታና ሰላም ስለሰጠ፣ ተስፋ ለቆረጡት የቆረጡትን ተስፋቸውን ስለቀጠለ፣ ለአልቃሾች እንባቸውን ከዓይኖቻቸው ላይ ስላበሰ፣ ቅዱስ ወንጌልን ስለሰበከላቸው፣ ስላስተማራቸው፣ ስለመከራቸው፣ ስላጽናናቸው፣ ስላሳረፋቸው ምንድነው በደሉ? ምንድነው ኃጢአቱና ነው? ግን በግፍ ሰቅለው ገደሉት። ያልታደሉት ከዚያ እንዲህ አለ። እንቀጥል። የማቴዎስ ወንጌል ምዕራፍ 21 ቁጥር 40 ላይ እንዲህ ይላል፣ እንግዲህ የወይኑ አትክልት ጌታ በሚመጣ ጊዜ በእነዚህ ገበሬዎች ምን ያደርግባቸዋል?
ብሎ ጠየቃቸው። ምንድነው የሚያደርግባቸው ብሎ ጠየቀ። እነርሱም እንዲህ አሉ ሲመልሱ፣ በራሳቸው ላይ ነው የሚፈርዱት። ክፉዎችን በክፉ ያጠፋቸዋል፣ ክፉዎችን በክፉ ያጠፋቸዋል፣ የወይኑንም አትክልት ፍሬውን በየጊዜው ለሚያስረክቡ ለሌሎች ገበሬዎች ይሰጠዋል አሉት ነው የሚለው። እውነት ነው፣ ይሄ ሆኗል። ክፉዎች በክፉዎች ጠፍተዋል። እንደገና በ70 ዓመተ ምህረት ገደማ ጥጦስን አስነሳባቸው። አስተውሉ፣ ጥጦስ ተነሳ። ሮማዊው ኢየሩሳሌምን ከበበ፣ ብዙ እስራኤላውያንን ፈጅ ጨረሰ። ከዛ የተረፉት ደግሞ በዓለም ተበትነው ይኖሩ ጀመረ። ገና 60 ምናምን ዓመታቸው ነው የራሳቸውን መንግስት ካቋቋሙ ታውቃላችሁ። ከተበተኑበት ሀገር ተመልሰው ማለት ነው። በዓለም ላይ ተበትነው ነበር የሚኖሩት። በደረሱበት ምድር ላይ ደግሞ የሰቆቃ የመከራ ኑሮ ነበር የሚኖሩት። ይሄ ነው ህይወታቸው። ይሄ ነው ክፎችን በክፉ ያጠፋል አለ። ይሄው ጠፉ ማለት ነው። ክፎችን በክፉ እየጠፉ የወይኑንም አትክልት ደግሞ ህዝቡን ማለት ነው። ህዝቡን ፍሬውን በየጊዜው ለሚያስረክቡ ሌሎች ገበሬዎች ይሰጠዋል አለ። ሌሎች ገበሬዎች የተባሉ ቅዱሳን ሐዋርያት ናቸው፣ ደቀ መዛሙርቱ ናቸው። በእነኛ ፋንታ ለነሱ ተሰጠ፣ ለነኚህ ተሰጠ ነው። ስለዚህ እላችኋለሁ የእግዚአብሔር መንግስት ከእናንተ ትወሰዳለች፣ ፍሬዋንም ለሚያደርግ ህዝብ ትሰጣለች ብሎ ወሰደባቸው። ስልጣኑን ከነሱ ነጠቀ። ከአይሁድ ካህናት ከጻፍት ፈሪሳውያን ነጠቀ፣ ወሰደና ለአሳ አጥማጆቹ፣ ለቀራጮቹ፣ ለተናቁት፣ ለማይጠበቁት ለደቀ መዛሙርቱ ለቅዱሳን ሐዋርያት ስልጣነ ክህነቱ ሰጣቸው። እናንተ ህዝቤን ምሩ አለ፣ ህዝቤን አስተዳድሩ አለ፣ ህዝቤን ኮትኩቱ፣ ተንከባከቡ አለ። ይህንን ብሎ ለእነሱ ኃላፊነቱ ሰጠ፣ ከእነኛ ስልጣኑ ወሰደ። ይሄ እንዲህ ባለ ሁኔታ ተፈጸመ። እንግዲህ ወገኖቼ ይሄ ታሪክ ነው። ለወይኔ ያላደረኩለት ምንድን ነው? አሁን እስቲ ወደ ራሳችን ህይወት እንምጣ። ይሄን ብቻ ተናግረን ብንተው የታሪክ ሰዎች መሆናችን ነው። ዛሬ የወይኑ አትክልት ባለቤት እንደ ቀድሞ አምላካችን እግዚአብሔር ነው። የወይን አትክልት የተባልን እኛ የሰው ልጆች ነን። የወይን ግንድ ከግብፅ አመጣህ እንደተባለ እኛ የሰው ልጆችን ከሲኦል ከባርነት ቤት ነፃ አውጥቶናል አምላካችን እግዚአብሔር። አሕዛብን አባረክ እሷንም ተከልክ እንዳለ ዲያብሎስና ሰራዊቱን ከኛ አርቆልናል። አዎ በመስቀሉ ከመንገዳችን ላይ ጠርቆ አስወግዶልናል። ከሞት ወደ ሕይወት፣ ከጨለማ ወደሚደነቅ ብርሃን፣ ከሲኦል ከባርነት ቤት ነፃ አውጥቶናል። በእውነት እነሱ በኢየሩሳሌም እንደተተከሉ የኢየሩሳሌምን ጉዞ እንደጀመሩ እኛ ደግሞ በሰማያዊት ኢየሩሳሌም በመንግስተ ሰማያት ለዘላለም በክብር እንድንኖር የነፃነት ጉዞ ጀምረናል። ከሲኦል ከባርነት ቤት ነፃ ወጥተን ወደ መንግስተ ሰማያት ጉዞ ጀምረናል። አዎ ቅጥር ተቀጥሮልናል። ሕገ ወንጌል ተሰጥቶናል። ሐዲስ ኪዳን ተሰርቶልናል። ግንብ ተሰርቶልናል። ግንብ በክርስቶስ ክርስቲያን በወልድ ውሉድ ተሰኝተናል። እግዚአብሔር ልጆች ተብለናል። ይሄ ነው ግንብ ማለት፣ ይሄ ነው እግዚአብሔር ስም እንድንጠበቅ ክርስቲያኖች ተብለን ተጠርተናል። አስተውሉ። እነሆ የመጥመቂያ ጉድጓድ ተምሶላቸዋል። እኛም ብዙ አብያተ ክርስቲያናት ታንጸውልናል። ብዙ አብያተ ክርስቲያናት በሀገራችን በኢትዮጵያ ብቻ አይደለም፣ በተሰደድንበት ሀገር እንኳን እግዚአብሔር እየተከታተለ ከፊታችን እየቀደመ ለአምልኮቱ የምንንበረከክበት፣ ለክብሩ የምንዘምርበት፣ በቃሉ የምንጽናናበት፣ ሃይማኖታችንን የምናጸናበት፣ ምግባራችንን የምናቀናበት፣ ለንስሐ የሚገባ ፍሬ የምናፈራበት አብያተ ክርስቲያናትን
እንዲታነጹልን፣ እንዲተከሉልን፣ እንዲሰሩልን አድርጓል። ምን ጎደለ? ለወይኔ ያላደረኩለት ከዚህ ሌላ አደርግለት ዘንድ የሚገባኝ ምንድነው ብሎ ይጠይቃል። ዛሬ ማምላካችን እኛን ቅዱስ ሥጋውን ቆረሰልን፣ ክቡር ደሙን አፈሰሰልን፣ ነፍሱን ለመስቀል ሞት አሳልፎ ሰጠልን። ምን ይስጠን ከዚህ በላይ? እነሱ መና ወርዶላቸው በሉ። እኛ ግን ከሰማይ የወረደ መና ከድንግል ማርያም የተወለደው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ሥጋውን ቆርሶ የሚበላ የሕይወት እንጀራ ሆነልን። ክቡር ደሙን አፍስሶ የሚጠጣ የሕይወት መጠጥ ሆነልን። ምን ጎደለ ወገኖች? ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ። ከሰማይ የወረደ ሕያው እንጀራ እሱ ነው። ከእግዚአብሔር ጋር አንድ የምንሆንበት፣ የኃጢአታችንን ስርየት የምናገኝበት፣ በዲያብሎስና በሰራዊቱ ላይ ድልን የምንቀዳጅበት፣ መንግሥተ ሰማያትን የምንወርስበት ቅዱስ ሥጋውና ክቡር ደሙን ሰጠ። በዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ጀምሮ እንዲህ አለ ራሱ አምላካችን ኢየሱስ ክርስቶስ፣ ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል አለ። እኔም ስለ ዓለም ሕይወት የምሰጠው እንጀራ ሥጋዬ ነው አለ። በእውነት የሚበላውን የሕይወት ምግብ ወልዳ የሰጠች፣ የሚጠጣውን የሕይወት መጠጥ ወልዳ የሰጠች ቅድስተ ቅዱሳን ንጽሕተ ንጹሐን ብጽሕተ ብፁዓን ድንግል ማርያም ወላዲት አምላክ ክብር ይግባት። ለወይኔ ያላደረኩለት ከዚህ ሌላ አደርግለት ዘንድ የሚገባኝ ምንድን ነው አለ። እንዳይጠማቸው ከአለት ከጭንጫ ከድንጋይ የፈለቀውን ውሃ ይጠጡ ነበረ። ያ አለት ክርስቶስ ነበረ ይላል እኮ ቅዱስ ጳውሎስ። አለቱ እኮ ክርስቶስ ነበረ። እውነት ነው። በአለት የተመሰለው ክርስቶስ ነው። አለቱ አምላካችን ኢየሱስ ክርስቶስ በዕለተ ዓርብ በበትረ መስቀል ተመታ፣ ተቸነከረ ማለት እኮ ነው። ክቡር ደሙን አፈሰሰና የሚጠጣ የሕይወት መጠጥ ሆነልን። የእስራኤልን የግብፅ የነፃነት ጉዞ ከግብፅ ወጥተው ወደ ኢየሩሳሌም ሲጓዙ የነበረውን ጉዞ ያመጣዋል። ምሳሌያዊ ነው። ያ አማናዊው ጉዞ የኛ ነው። እስቲ እናነጻጽረው ግልጽ እንዲሆንልን። ምንም አልጎደለብንማ፣ ሁሉ ተሰጥቶናል ለኛ። እንዲሁም ለነሱ ከተሰጠው በላይ ለኛ ተሰጥቶናል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 ጀምሮ ያለውን እንመልከት። ወንድሞቼ ሆይ ይህን ታውቁ ዘንድ እወዳለሁ ይላል። ይኸውም አባቶቻችን ሁሉ ከደመና በታች ነበሩ ይላል። እስራኤላውያን በደመና ተጋርደዋል። ደመና የመንፈስ ቅዱስ ምሳሌ ነው። እኛም በመንፈስ ቅዱስ ጸጋ ተጋርደናል። ሁሉም በባህር መካከል ተሻገሩ። ኤርትራን ባህር ተሻገሩ ማለት ነው። እኛም ሲኦልን ባህር ተሻገርን ነው። ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ ይላል። አዎ በደመና የመንፈስ ቅዱስ ምሳሌ ነው። በባህር ተጠመቁ ዮርዳኖስን ነው የሚያመጣው ቀጥሎ። እኛም ደግሞ ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት ተወለድን ነው። እነሱ ሙሴን ይተባበሩ ዘንድ ነው፣ እኛ ግን የክርስቶስን ፈቃድ እንድንፈጽም ነው። ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ሁሉም ያን መንፈሳዊ መብል በሉ። እነሱ መናውን በሉ፣ እኛ ቅዱስ ሥጋውን በላን። ሁሉም ያን መንፈሳዊ መጠጥ ጠጡ። እነሱ ከአለት የፈለቀውን ውሃ ጠጡ፣ እኛ ክቡር ደሙን ጠጣን። ይከተላቸው ከነበረው ከመንፈሳዊ ድንጋይ ወይም አለት ጠጥተዋልና ያም ድንጋይ ያም አለት ክርስቶስ ነበረ ይላል። እውነት ነው። ስለዚህ እግዚአብሔር ግን በእነርሱ በሚበዙት ደስ አላለውም፣ በምድረ በዳ ወድቀዋልና። እግዚአብሔር ከእነሱ በሚበዙት ደስ አላለው። ዛሬስ በማን ሕይወት ይሆን እግዚአብሔር የሚደሰተው? በወይን የተመሰልን እኛ ምርጥ ሐረግ የተባለን በከበረ ስሙ የተጠራ ፍሬያችን የት አለ? አሁን ማየት ያለብን ይህንን ፍሬያችን የት አለ? በጎ ፍሬያችን፣ የጽድቅ ፍሬያችን፣ የቅድስና የንጽህና ፍሬያችን የት አለ? እግዚአብሔር እኮ በቤቱ ተክሎናል። እኛም እኮ በቤቱ ተተክለናል። እስቲ እንዲህ እንበል፣
በእግዚአብሔር ቤት ውስጥ በሉ እስቲ ተተክለዋል፣ በአምላካችንም አደባባይ ይበቅላሉ። ስለኛ የተነገረ የተተከልነው በእግዚአብሔር ቤት ነው። የምንበቅለውም በአደባባይ ውስጥ ነው። እግዚአብሔር ተከለን። ወንዶቹን በ40 ቀን ተከለ፣ ሴቶቹን በ80 ቀን ተከለ። ከማኅፀነ ዮርዳኖስ ከጸጋ መንፈስ ቅዱስ ዳግም በጥምቀት በተወለድን ጊዜ ተተክለናል። በሜሮን በከበርን ጊዜ ተተክለናል። በቅዱስ ሥጋውና በክቡር ደሙ ማኅተም በታተምን ጊዜ ተተክለናል። በስሙ በተጠራን ጊዜ ተተክለናል። በእግዚአብሔር ቃል ወተት እየተጋትን እንድናድግ የእግዚአብሔርን ቃል ፍትፍት እየጎረስን እንድናድግ እንድንጠነክር የእግዚአብሔርን ቃል የሕይወት ውሃ የእግዚአብሔርን ቃል እየጠጣን እንድናድግ እንድንለመልም እንድናፈራ ማለት ነው። ተተክለናል። ፍሬያችን የታለ? አንዳንዶቻችን ያለ ፍሬ ተገኝተናል። ፍሬያችን መራራ ሆነ፣ ሆምጣጣ ሆነ። ምን አለ ቅዱስ ዳዊት ሲዘምር ያፈሩትን የታደሉትን መዝሙር 91 ቁጥርን 13 ጀምሮ ነው። በእግዚአብሔር ቤት ውስጥ ተተክለዋል አለ፣ በአምላካችንም አደባባይ ውስጥ ይበቅላሉ አለ። ያን ጊዜ በለመለመ ሽምግልና ያፈራሉ አለ፣ ደስተኞችም ሆነው ይኖራሉ አለ። በእውነት ተተክለው በእውነት ካደጉት በእውነት ፍሬ ካፈሩት እግዚአብሔር በቸርነቱ ሁላችንን ይቁጠረን። ዛሬም አሉ የታደሉ በእግዚአብሔር ቤት በሃይማኖት የተተከሉ የጸኑ አሉ አላችሁ። የተተከላችሁ የጸናችሁ አላችሁ። ምግባራችሁን ያቀናችሁ የታደላችሁ አላችሁ። ንስሐ የሚገባ ፍሬ ያፈራችሁ የሚጣፍጥ ፍሬ ያፈራችሁ አላችሁ። ፍሬያችሁ ፍቅር የሆነ ትሕትና የሆነ ትዕግስት የሆነ የዋህነት የሆነ ይቅርባይነት የሆነ ደግነት የሆነ ተካፍሎ መብላት የሆነ ፍሬ ያላችሁ አላችሁ። እግዚአብሔር አይለውጥባችሁ፣ የበለጠ እንድታፈሩ ያድርጋችሁ። ለተራበ የምታጎርሱ አላችሁ፣ ለታረዘ የምታለብሱ አላችሁ፣ ለተጠማ የምታጠጡ አላችሁ፣ ለድሃ ቸርነት የምታደርጉ አላችሁ። ከተጨነቀ ጋር አብራችሁ የምትጨነቁ፣ ካዘነው ጋር አብራችሁ የምታዝኑ፣ ዋጋ የምትከፍሉ አላችሁ። እግዚአብሔር የሚፈልገው እንዲህ ያለውን ፍሬ ነው። በእናንተ ላይ ሊደረግባችሁ የማትፈልጉትን በሌላው ላይ የማታደርጉ አላችሁ። ለእናንተ ሊደረግላችሁ የምትፈልጉትን በጎ ነገር ለሌላው የምታደርጉ አላችሁ። ፍርድ ማለት ይሄ ነው፣ የሕሊና ዳኝነት። ይሄን የምታደርጉ አላችሁ። አንዳንዶቻችን ደግሞ ከዚህ ርቀን ሆምጣጣ ፍሬ ያፈራናል፣ መራራ ፍሬ ያፈራናል። ጣዖት የምናመልካለን፣ በጥርጥር በክህደት የምንኖራለን፣ በዝሙት የረከስናለን፣ ጠጥተን የምንሰክር፣ ቂምን አርግዘን ለበቀል የምንጣደፍ፣ ዳንኪራ የምንረግጥ፣ የምንጨፍር፣ የምንዘፍን አለን። በሱስ ውስጥ የምንመላለስ፣ ቅንዓትን፣ ተንኮልን፣ ጥላቻን፣ ሐሜትን ገንዘብ ያደረግን በዚህ መንገድ የምንኖር ሰዎች አለን። ይሄ መራራ ነው። ይሄ ሆምጣጣ ነው። እንኳን ለሌላው ለእኛም አይጣፍጥም ለራሳችን። ስለዚህ ባካችሁ እግዚአብሔር በዚህ ነገር ያዝናል። ለመከራ አሳልፎ ነው የሚሰጠን። ዛሬም የምናየው ከዚሁ ከመራራ ፍሬ የመጣ ነገር ነው። የዘራነውን ነው እያጨድን ያለ፣ ሌላ አይደለም። ለምን እንራፋለን? ለምን እርስ በርሳችን እንለያያለን? ለምን እርስ በርሳችን እንገዳደላለን? ከየት መጣ ይሄ? ከየት መጣ? ወገኖቼ ሲንጠይቅ ራሳችን ለምን ስደተኞች ሆነ? ወገኖቻችን እየተሰደዱ ወይ በድንበር ጠባቂ ይገደላሉ፣ ወይ አውሬ ይበላቸዋል መንገድ ላይ፣ ወይ በረሃ ውስጥ ባሸዋ ይደፈናሉ፣ ወይ በየእስር ቤቱ ይማቅቃሉ፣ ወይ በባህር ይሰጥማሉ። ምን ሁሉ ልንገራችሁ ታውቃላችሁ። ሁሉ እናንተ እዚህ ስለተረፋችሁ ነው የደረሳችሁት። ከእናንተ ጋር ወጥተው ያልፍልናል ብለው መንገድ ላይ ያለፈባችሁ ሰዎች አሉ። እንዲሁ የቀሩ ሰዎች አሉ። አስከሬናቸው እንኳን ያልተገኙ ሰዎች አሉ። እንዲሁ ወድቀው የቀሩ ሰዎች አሉ። አይበቃንም? ወደ እግዚአብሔር አንመለስም? ምን እስክንሆን ነው የምንጠብቀው? አሁን ምክንያቱ አይጠቅመን ወገኖች፣ አይጠቅመን።
የሚጠቅመን እግዚአብሔር የሚፈልገውን ፍሬ ማፍራት ብቻ። በእውነት ፍሬውን ስናፈራ እግዚአብሔር ታሪካችንን ይቀይረዋል፣ ነገራችንን ይገለብጠዋል፣ ክፉን ሁሉ ከኛ ሊያርቀው ይቻለዋል። የሚሳነው ነገር የለም። አሕዛብንም ይገስጻል እኮ እግዚአብሔር። ክፉዎችንም እኮ እግዚአብሔር ከኛ ያርቃል። በእውነት አዎ፣ ቅን መሪዎችን በላያችን ላይ ያስነሳል እግዚአብሔር። ፍርድ ተጓደለ፣ ድሃ ተበደለ የሚሉ እንደ እናት እንደ አባት ሆነው ሕዝባቸውን የሚመሩና የሚያስተዳድሩ ሰዎችን እግዚአብሔር ይሰጣል። ያለበለዚያ ለቅጣት አሳልፎ ነው የሚሰጠው። ሌላ ምክንያት የለም። ወደኋላ ዞር ብለን የተጓዝንበትን መንገድ መመርመር ነው፣ እናገኘዋለን። ከትንሽ እስከ ትልቅ አሁን መንገዳችን እናስተካክል። በቃ እግዚአብሔር ለእኛ ያላደረገው ምንም ነገር የለም፣ ምክንያት የለንም። እኛ አሁን እዚህ የተሰደድነው እንደው ለስጋ የተሻለ ነገር ለማግኘት ብለን ነው። ሃይማኖት ፍለጋ እዚህ የተሰደደ ሰው አለ? እውነቱን እንነጋገርና አለ እንዴ? የለም እኮ። ሃይማኖት ፍለጋ አይደለም እዚህ የተሰደድነው። በፍጹም ጽድቅ ፍለጋ አይደለም እዚህ የተሰደድነው። እዚህ የተሰደድነው ምን ፍለጋ ነው? የተሻለ ኑሮ፣ እንጀራ ፍለጋ ነው። የእኛንም ኑሮ ብናሻሽል የወገኖቻችንን ኑሮ ብናሻሽል ብለን ነው የተሰደድነው። ነገር ግን ይገርማችኋል፣ በተሰደድንበት ምድር ላይ እንኳን እግዚአብሔር አልተውንም። አሁንም ይኸው ቤተክርስቲያን ሊተከል አድርጎ የቃል ኪዳኑ ታቦት እንዲመጣ አድርጎ አባቶቹ የሃይማኖት አባቶች ሊቃውንተ ቤተክርስቲያን መምህራን ወንጌልን አገልጋዮቹ አምጥቶ ምን ጎደለ? አሁን ልክ ሀገራችን ያለን አይመስልም። እግዚአብሔር እኮ እንዲህ ነው ማይተው። አሁን ግን እንዲህ ይላል፣ ለወይኔ ያላደረግኩ ከዚህ ሌላ አደርግለት ዘንድ የሚገባኝ ምንድን ነው ይላል። ቤተክርስቲያን ሰጠኋችሁ፣ መጠመቂያው ተማሰረ። አገልጋዮች ካህናት ሰጠኋችሁ፣ ሕጌን ሰጠኋችሁ፣ ቅጥር ቀጠርኩላችሁ። ምን አጎደልኩ? ስጋውና ደሙ ለትዬ የተፈተተ ይቀርባል። ምን ጎደለ? ቅዳሴው ይቀደሳል፣ ሰዓታቱ ይቆማል፣ ማህሌቱ ይደርሳል፣ ወንጌሉ ይሰበካል። ምን ጎደለ? መቼ ነው ያፍሬ የምናፈራው? አንዳንዶቻችን መቼ ነው የምንለወጥ? ምግባር ያለው ሰው ነው። ሰው ማለት እግዚአብሔር የሚፈራ ሰው ነው። ሰው ማለት ሰውን የሚያፈር ሰው ነው። ሰው ማለት ሕይወቱን በንስሐ የሚመራ ሰው ነው። ያለበለዚያ የሰውነት ትርጉሙ ከንቱ ነው። ስለዚህ ሰው ነው እናፍራ ፍሬ። የእግዚአብሔር ፍሬ እንድናፈራ ሁላችንንም በቸርነቱ ይርዳል። አዎ ለወይኔ ያላደረግኩለት ምንድን ነው? በቅዳሴው በስርዓተ ቅዳሴ ሁልጊዜ ካህናቱ እንደዚህ ይላሉ። በስርዓተ ቅዳሴ ሁልጊዜ እንደዚህ እያሉ መንበሩን ይዞራሉ፣ ይባርካሉ። እንደዚህ ይላሉ፣ ወአብዝሃ ለዛቲ አጸደ ወይን እንተ ተከልካ በየማንከ ቅዱስ ይላል። ሁልጊዜ ጽኑ ቅዱስ በሚሆን ቀኝህ የተከልካትን ይችንም የወይን ግንድ አብዛ ይላል። እኛን እኮ ነው እንዲያበዛ እግዚአብሔር ቁጥራችን ያበዛል፣ እንዲያበዛል። ሁልጊዜ በስርዓተ ቅዳሴው ካህኑ ይነግራል እየባረከ በእውነት በቀኝህ በጽኑ ቅዱስ በሚሆን ቀኝህ የተከልካትን ይህችን የወይን ግንድ አብዛ። ክርስቲያኖችን ቁጥራቸውን አብዛ፣ አስፋቸው ነው። እየሰፋን ነው። ከዚህ በላይም ደግሞ እግዚአብሔር በእውነት ያሰፋናል። ብቻ አሁንም የወይኑን ቦታ የሚያረክሱ ብዙ ቀበሮች አሉና እነኛን ቀበሮች ደግሞ አጥምዶ መያዝ ያስፈልጋል። ጥቂት ነገር ላንሳና ልጠቅልለው። ዛሬ ወይን ወገኖቼ በጣም በጥንቃቄ ሊያዝ የሚገባው ተክል ነው። አጥር ቅጥር ያስፈልገዋል። በግንብ ላይ የሚጠብቀው ጠባቂ ያስፈልገዋል። እንደገና ደግሞ ሀረግ ስለሆነ ደጋፊ ደግሞ ደግፎ የሚያቆመው ያስፈልገዋል። ያለበለዚያ ከወይኑ የሚፈልገውን ፍሬ ማግኘት አይቻልም። ወይኑ
ከግንዱ እንዳይለይ እንዳይነጠል ያስፈልጋል። ለምን ወይኑ ከግንዱ ከተነጠለ ፍሬ ማፍራት አይችልም፣ ይጠወልጋል፣ ይደርቃል። በወይን ግንድ የተመሰለ አምላካችን እግዚአብሔር በቅርንጫፎች የተመሰል እኛ ክርስቲያኖች ነን። ቅርንጫፉ ከግንዱ ተለይቶ ፍሬ ማፍራት እንደማይችል እኛም ከአምላካችን ተለይተን ምንም ፍሬ ማፍራት አንችልም። ስለዚህ በሃይማኖት ከሱ ጋራ እንጣበቅ፣ በምግባር ከሱ ጋራ እንጣበቅ። በዮሐንስ ወንጌል ምዕራፍ 15 ቁጥር 1 ጀምሮ እኔ የወይን ግንድ ነኝ ብሎ አምጥቶታል። ቅርንጫፎችም እኛ ነን ደግሞ። ስለዚህ ቅርንጫፍ ከወይን ግንድ ተለይቶ ፍሬ ማፍራት እንደማይችል እናንተም በእኔ ባትኖሩ ከኔ ብትለዩ ፍሬ ማፍራት አትችሉም ይላልና እባካችሁ ከሱ አንለይ፣ ከሱ ጋራ ተጣብቀን ጸንተን እንጓዝ። ለምን እንዳንቸገር ነው ወገኖች። ተለይተን ተገንጥለን ፍሬ ማፍራት አቅቶን ጠውልገንና ደርቀን እንዳንቀር። ይህም ብቻ አይደል፣ ደግሞ ወይኑን በአጥር በቅጥር በግንብ በጠባቂ ካልተጠበቀ ቀበሮች እየተነፈሱበት ያበላሹታል፣ ፍሬ እንዳያፈራ በኮቴያቸው ያበላሹታል። እንዲሁም ዛሬም የሰው ቀበሮች አሉ፣ ነጣቂ ተኩላዎች አሉ፣ ተጠራጥረው የሚያጠራጥሩ አሉ፣ ክደው የሚያስክዱ አሉ፣ ስተው የሚያስቱ አሉ። የወይን ቦታ ቤተ ክርስቲያን ውስጥ እየገቡ በወይን የተመሰሉትን ክርስቲያኖችን ጥርጥር እየተነፈሱባቸው፣ ክህደት እየተነፈሱባቸው የሚያስወጡ አሉ። በጣም አስቸጋሪ ጊዜ ላይ ደርሰናል። የእኛን ጥንጥል ጠምጥመው፣ የእኛን ቆብ አጥልቀው፣ የእኛን መስቀል አንገታቸው ላይ አንጠልጥለው በእኛ ቋንቋ እየተናገሩ እኛ መቅደስ ውስጥ እየገቡ ክርስቲያኖች መካከል እየገቡ የሚያጠምዱ ክፉ ቀበሮች አሉ። እግዚአብሔር ከነኚህ ቀበሮች ሁላችንን ያድነን። ሃይማኖት እናድሳለን ባዮች፣ ሃይማኖት አያረጅም፣ ሃይማኖትም አይታደስም። መሰረቱ እግዚአብሔር ስለሆነ፣ መሰረቱ የእግዚአብሔር ቃል ስለሆነ፣ ስለዚህ ሃይማኖታችን አጽንተን እንያዝ። በቀበሮቹ እንዳንበላሽ፣ በቀበሮቹ እንዳንበላሽ። እውነተኞቹን የሃይማኖት አባቶች ከሐሰተኞቹ ለይታችሁ እወቁ። እውነተኞቹን አገልጋዮች ከሐሰተኞቹ ለይታችሁ እወቁ። እውነተኞቹን መምህራን ወይናችን ምን ብሏል? ምንድን ነበር ያልነው? ጸገየ ወይንን ያልነው ወይን አበበን። ስለዚህ ወይናችን አብቧልና የወይናችንን ቦታ የሚያጠፉትን ቀበሮች፣ ጥቃቅኑን ቀበሮች አጥምዳችሁ ያዙልን ነው የሚለው። የወይኑን ቦታ የሚያጠቡ የሚያበላሹ አሉ። ክርስቲያኖችን ግራ የሚያጋቡ ሰዎች አሉ። ስለዚህ እነዚህ ቀበሮች ተጠምደው መያዝ አለባቸው። ስተው የሚያስቱት፣ ክደው የሚያስክዱት፣ ተጠራጥረው የሚያጠራጥሩት፣ የሚሽሎኮሎኩት፣ አታላዮቹ፣ ሐሰተኞቹ፣ ሃይማኖት እናድሳለን ባዮቹ መጠመድና መያዝ አለባቸው። ይህን ለማድረግ ደግሞ እኛ ስር ሰደን ማድረግ አለብን። ስለ ሃይማኖታችን ጠንቅቀን ማወቅ አለብን። አባቶች እግር ስር ቁጭ ብለን መማር አለብን። ይሄ እንደ ቀድሞ እንደ አባቶቻችን እንደ እናቶቻችን እንደ የዋሃኑ ዘመን ይሄን ዘመን በየዋህነት ማለፍ አይቻልም። በልማድ ማለፍ አይቻልም። ከባድ ጊዜ ላይ ነው። ማንም እንደ ጣፍ ከብት እንዳይነዳን፣ ማንም እረኛ እንደሌላቸው በጎች ነጣቂ ተኩላ ተነስቶ እንዳይነጥቀን ስለ ሃይማኖታችን ጠንቅቀን እንወቅ። ልጆቻችሁን አስተምሩ። ወላጆች ከተበላሹ ከጠፉ በኋላ ልጄ እንደሆነብኝ ልጄ እንዲሆነችብኝ ቢባል ኃያሉ እግዚአብሔር አምላካችን ይርዳን። እግዚአብሔር አምላካችን በቸርነቱ የሁላችንንም መጨረሻችንን ያሳምርን።